ሰላም እንዴት ናችሁ? የቻናሌ ቤተሰቦች ዛሬም በአዲስ ፕሮግራም ተመልሻለሁኝ። አሁንም ኢቢኤስ ቴሌቪዥን ላይ ፎከስ እናደርጋለን። ኢቢኤስ ቴሌቪዥን የተለያዩ አስተያየቶች እየመጡበት ይገኛል ከአርቲስት ነጻነት ወርቅነህ ጋር ተያይዞ ማለት ነው። እንግዲህ ምን ይላል? የክብር ጥሪ ለኢቢኤስ ቴሌቪዥን ማኔጅመንት ይላል። አርቲስት ነጻነት ወርቅነህ በቤተሰብ ጨዋታ ፕሮግራም አማካኝነት ወደ እያንዳንዱ የኢትዮጵያ ቤት የገባው በሳቅና በደስታ ብቻ አልነበረም፣ በቅንነት እና በታላቅ ስብዕና ጭምር እንጂ። ይህ ፕሮግራም ዛሬ ለደረሰበት የዝና ጣራ የነጻነት ድርሻ የማይተካ ነው። ፕሮግራሙን ከስሙ በላይ ሆኖ ሕዝብ ልብ ውስጥ አስርጾታል። ነጻነት ህመሙን ችሎ ደብቆ ለሙያው ያበረከተው መስዋዕትነት ታላቅ ትምህርት ነው። የገዛ ስቃዩን በፈገግታ እየሸፈነ እኛን ለማስደሰት ሲል የከፈለው ዋጋ በገንዘብም ሆነ በምስጋና መተመን አንችልም። ሰውነቱ እየዛለ ውስጡ እየተሰቃየ፣ እሱ ግን ለጥበብና ለተመልካቹ ባለው ፍቅር ብቻ ሳይሰለች አገልግሏል። ይህ አይነቱ ለሙያ የመታመን ጥግ በታሪካችን ውስጥ በደመቀ ቀለም ሊጻፍ ይገባዋል። ስለሆነም የፕሮግራሙን ስያሜ ማለትም የቤተሰብ ጨዋታ የፕሮግራሙን ስያሜ በነጻነት ጨዋታ በሚል ተተክቶ ዘመን እንዲሻገር እንጠይቃለን። ይህ ስያሜ ለነጻነት የሚሰጥ የክብር ካሳ ብቻ ሳይሆን ለኢቢኤስም ለባለሙያዎቹም ያለውን አክብሮት የሚያሳይበት ትልቅ አጋጣሚ ነው። ስሙን በፕሮግራሙ ላይ ማኖራችን ትውልድ ስለ እሱ ታታሪነትና ስለ ከፈለው መስዋዕትነት ዘወትር እንዲያስታውስ ያደርጋል። ጥበብ ሰውን ታከብራለች። እኛም የጥበብ ሰዎችን እናክብር። ነጻነት ለሰጠን የዓመታት ደስታ፣ ለፈጠረው የቤተሰብ አንድነትና በህመም ውስጥ ሆኖ ላሳየን ጽናት የምንከፍለው ትንሹ ውለታ ይህ ነው። የኢቢኤስ ማኔጅመንት ይህንን የብዙዎችን የልብ ትርታ እንደሚሰማና የፕሮግራሙን ስያሜ በመቀየር የነጻነትን አሻራ ለዘላለም እንደሚያጸና ተስፋ እናደርጋለን ይላል። እንግዲህ ይህ ጽሁፍ በተለያዩ የሶሻል ሚዲያዎች ላይ እየተሰራጨ ይገኛል። ኢቢኤስ ቴሌቪዥን ይህንንም ጽሁፍ አይቶ እንግዲህ የቤተሰብ ጨዋታን ወደ ነጻነት ጨዋታ የሚቀይርበት አግባብ ይኖራል ብዬ ተስፋ አደርጋለሁኝ። ሸር በማድረግ እንግዲህ ይሄ ጽሁፍ ለብዙዎች እንዲደርስ አድርጉልን። በያላችሁበት ሰላም በእናንተ ላይ ይስፈን። ለሁላችሁም መልካም ጊዜ እመኛለሁ። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ።